ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ሱባ ሚዲያ ነው። ዛሬም ንጽጽራችንን ጀምረናል። ዛሬ ደግሞ የመንገድ ቀለም ወይስ ደግሞ ትራፊክ ከሁለቱ የትኛው ይሻላል? አዲስ የመጣው የትራፊክ መስመር ቀለም እንደ ትራፊክ ሆኖ እያገለገለ ይገኛልና ከሁለቱ የትኛው የተሻለ ተመራጭ ነው የሚለውን ነገር እስኪ ሀሳብ አስተያየታችሁን ጠብቃለሁ። እንግዲህ ቪዲዮአችንን ላይክ በማድረግ እንደምትጀምሩ፣ ሰብስክራይብ ያላረጋችሁም ደግሞ ሰብስክራይብ እያረጋችሁ እንደምትመለከቱልን ተስፋ እናደርጋለን። ወደ ቪዲዮአችን እንለፍ። በአዲስ አበባ ከተማ መንገድ ላይ ከቅርብ ጊዜ ወዲህ አዳዲስ አሰራሮች እየተለመዱ መጥተዋል። ከእነዚህ መካከል የቦክስ ጃንክሽን የሚባለው የቀለም ቅብ ነው። በከተማችን ላይ ተለመደ የመጣው የትራፊክ ፍሰት ይበልጥ ስልጡን እና የተሳለጠ ለማድረግ የመጣ ሲሆን አሽከርካሪዎች ሕጉን በትክክል ካላወቁ ግን ከባድና የትራፊክ ቅጣትና አላስፈላጊ መዘጋጋት ሊያስከትል ይችላል። አረንጓዴ መብራት ሲበራላቸው እንኳ የሚሄዱበት መንገድ አቅጣጫ ሙሉ ለሙሉ ክፍት ካልሆነ ቢጫ ሳጥን ውስጥ መግባት በጣም በጥብቅ የተከለከለ ነው ማለት ነው። እንደምትመለከቱትም በቢጫ ቦክስ ውስጥ ኤክስ ምልክት ነው የሚታየው እና ከፊት ለፊታቸው ያለው መንገድ ክፍት ካልሆነ በስተቀር እዛ ቢጫ መንገድ ውስጥ መግባት የተከለከለ ነው ማለት ነው። ብዙዎቻችን የለመድነው አነዳድ ሲስተም መቀየር አለብን ማለት ነው። የምንሰራቸው ስህተቶች ለማረም የሚከተሉትን ሕጎች መጠበቅ የግድ ይኖርብናል። ቢጫ መስመር ረግጦ መቆም በፍጹም ክልክል ነው። ትራፊክ እስኪለቀው ድረስ ከፊት ያለው መኪና እስኪሄድልኝ ድረስ አረንጓዴ በርቷል እና እዛ ውስጥ ገብቼ ልጠብቅ የሚባል ነገር አይሰራም ማለት ነው። አረንጓዴ መብራት ቢበራም እንኳ የትራፊክ መብራት ለአንተ አቅጣጫ አረንጓዴ ቢያሳይም ከሳጥን ውስጥ ማዶ ያለው መንገድ መኪናው ስለሞላበት ገብተህ ሳጥን ውስጥ የምትቆም ከሆነ መቆም ያለብህ ከቢጫው መስመር ውጪ ነው። አለበለዚያ መብራቱ አረንጓዴ ነው ብለህ ዝም ብለህ ብትገባ። እስኪ ለአዲስ አበባ ከተማ ምንድነው ያለው ጥቅም የሚለውን ነገር ደግሞ እንመልከት። መስቀለኛ መንገዶች ሙሉ በሙሉ መዘጋጋት ይከላከላል ማለት ነው። አንድ አቅጣጫ ያለው መንገድ በትራፊክ ቢጨናነቅ እንኳ አሽከርካሪዎች ሳጥን ውስጥ ክፍት አድርገው ስለሚጠብቁ ከሌላ አቅጣጫ የሚመጣ መኪና አልፎ መሄድ ይችላል ማለት ነው። ለድንገተኛ አደጋዎች ደግሞ ለአምቡላንሶች፣ ለፖሊስ መኪኖች፣ ለተለያዩ የእሳት አደጋ ተሽከርካሪዎች መስቀለኛ መንገድ ክፍት መሆኑ በቀላሉ እንዲያልፉ ትልቅ እድል ይሰጣል። ሶስተኛው አደጋዎች እና አላስፈላጊ መጋፋቶችን ይቀንሳል። አሽከርካሪዎች በስነ ስርዓት መስመር ይዘው እንዲጠብቁ በማድረግ የከተማችን የሚታየው የትራፊክ ትርምስ በእጅጉ ይቀንሳል ማለት ነው። የከተማችን የመንገድ ደህንነት ስልጣኔ ለመጠበቅ እነዚህ ጥቂት ቀናት ወዲህ እየተቀቡ ያሉት እነዚህ አዳዲስ ቢጫ መስመሮች ስናይ ሕጉን አክብረን መንዳት ለራሳችን ሆነ ለሌሎች አሽከርካሪዎች ምሳሌ መሆን ይጠበቅብናል ማለት ነው። እና እንዳስተዋላችሁት ከዚህ በኋላ የትራፊክ መብራት ፈቅዶልኛልና አረንጓዴ በርቷልና ልለፍ የሚባል ነገር አከተመ ማለት ነው። እንግዲህ ከትራፊክ መብራት ትራፊክ ራሱ ፖሊሱ አለ እና ሶስተኛ ደግሞ አሁን አዲስ የተቀባው ይሄ ቀለም መጥቷል። እስኪ ከሶስቱ የትኛው ታወዳድሩልኛላችሁ? ለእናንተ የተሻለው የትኛው ነው? ሀሳባችሁን ኮሜንት ላይ እጠብቃለሁ። ሱባ ቨርስስ ይቀጥላል። ክቡራትና ክቡራን ቪዲዮአችን ይህንን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። መልካም ጊዜ። ሰላም ሁኑልኝ።